መምህራችን አባታችን ጸባቴ ወልደ ማርያም እንዲሁም መጋቢ ሐዲስ መምህር ጥበቡ፣ ዲያቆናት፣ የክርስቶስ ቤተሰቦች፣ የቤተ ክርስቲያን ከዋክብት የሆናችሁ ክርስቶሳውያን እንደምን አደራችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ቸርነቱን አብዝቶ በምሕረቱ ጠብቆ በዚህ በተቀደሰ ስፍራ የሰበሰበን ስሙ ዛሬም ዘወትርም የተመሰገነ ይሁን። እሺ ቃል ሲነገር ልስማ ጌታ ሆይ እባክህ የሚለውን መዝሙር እንዘምርና ወደ ዕለቱ ትምህርት እንሄዳለን። ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልደያን ልብ እንደከፈትከው ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው የልደያን ልብ እንደከፈትከው ልቤን ክፈተው ልቤን ክፈተው የልደያን ልብ እንደከፈትከው ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው የልደያን ልብ እንደከፈትከው ልቤን ክፈተው ልቤን ክፈተው የልደያን ልብ እንደከፈትከው። አሜን። አምላካችን እግዚአብሔር ቃሉን የምንሰማበት ልቦናችን ያበራልን ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። በአባታችን ላይ አድሮ ቅዱስ ቃሉ እግዚአብሔር አምላካችን ይመግበናል። አባታችን ከዚህ መጥተው ሲያስተምሩ እሳቸው መሳሪያ ናቸው። እግዚአብሔር የሁላችን ልቦና ከፍቶ የሚያስተምር እሱ ስለሆነ በአባታችን ላይ አድሮ የሚመክረን የሚያስተምረን እግዚአብሔር ስሙ የተመሰገነ ይሁን። ወደ አባታችን ወደ ጸባቴ ትምህርት እንሄዳለን። መጋቢ ሐዲስ መምህር ጥበቡ፣ ቄሰ ገበዝ ሰሎሞን፣ ክቡራን ዲያቆናት፣ የተከበራችሁ የእግዚአብሔር ቤተሰቦች እንደምን አመሻችሁ። አሜን። ምስጋና ብዙ የሆነ ቸርነቱ ሰማያትን የከደነ የአባቶቻችን አምላክ እግዚአብሔር በእድሜያችን ላይ ሰዓት ጨምሮልን እንድናመሰግነው እንድንዘምር እንድንጸልይ ስሙን በምስጋና እንድንጠራ ስለፈቀደልን አሁን በድጋሜ ክብርና ምስጋና ለገናናው ስሙ ይሆንልን። በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 እስከ 2 ያለው ነው። ዛሬም የምታውቁት
ገናናው መልአክ ቅዱስ ሚካኤል ነው። ሁላችንም በየወሩ እንዲሁም በየዕለቱም ስሙን ሳንጠራ የማንውለው በእግዚአብሔር የተወደደ ጸሎቱ አማላጅነቱ ከዓይን ጥቅሻ የፈጠነ ገናና መልአክ ነው። እንግዲህ እግዚአብሔር አምላካችን መላእክትን በከተማ 10 በነገድ 100 አድርጎ ነው የፈጠራቸው። ትናንትና በጥያቄና መልስ እንዳነሳ ነው ኢዮር፣ ኤረር፣ ራማ የሚባሉ የመላእክት ከተሞች ናቸው። በየክፍላቸው 3 ክፍል አላቸው። 3 ሀገር ናቸው ማለት ነው። 9 ይሆናሉ። 10ኛዋ ኢየሩሳሌም ሰማያዊት ናት። በዚች በኢየሩሳሌም ሰማያዊት ይኖር የነበረ ሳጥናኤል ነው። የመላእክት አለቃ ስለነበረ በዛ ይኖር ነበር። የራሱን ሰራዊት ኃይላት በሚባሉ ሰራዊት ላይ ተሹሞ ማለት ነው። በኋላ ወደ ቅዱስ ሚካኤል ተደርበዋል። የእሱ ግማሾቹም ወድቀዋል፣ ያሉት ወደዛ ሄደው ተደርበዋል ማለት ነው። እና መላእክት እንግዲህ እግዚአብሔር መጀመሪያ በዕለተ እሑድ ከፈጠራቸው ስለ ፍጥረት መካከል አንዱ ክፍል የሚይዙት መላእክት ናቸው በመጀመሪያ የተፈጠሩት ማለት ነው። እና ጌታችን በመጀመሪያ ፈጥሯቸው ከፈጠራቸው በኋላ ተሰወራቸው። እውቀት ብርሃናዊ እውቀት ስለሰጣቸው ፈልገው ያገኙኝ ብሎ ነው ተሰወራቸው። ተመራምረው ያገኙኝ ብሎ ተሰወራቸው። ሲሰወራቸው የመላእክት አለቃ የነበረው ያው ዲያብሎስ ነው። እነሱ ደግሞ ያው እውቀት ስለሰጣቸው እማይቴ መጻእነ ከየት መጣ መኑ ፈጠረን ማን ፈጠረን ወሚም በበረስሩ ተፈጠርነ አንዱን ፈጠረው ብለው መነጋገር ጀመሩ። በዚህ ጊዜ እንግዲህ ኃላፊ የነበረው የበላይ አለቃ የነበረው ዲያብሎስ ስለነበረ ወደ ታች ያሉት ከሱ በታች ያሉት እንዲህ ሲሉ ሰማ። ወደ ላይም ድምፅ አጣ። በዚህ ጊዜ እኔ ነኝ የፈጠርኳቸው ብሎ ብዬ ላስቦም አልቀረ። አነ ፈጣሪሆሙ ለእሉ ፍጡራን አነ ገባሪሆሙ ለእሉ ግቡራን፣ እነዚህን የተፈጠሩ እኔ ነኝ የፈጠርኳቸው፣ እነዚህን የተሰሩ እኔ ነኝ የሰሯቸው ብሎ እንኳን ሊፈጥር ሲፈጠር ያላየው ይህ ደካማ ፍጥረት እንዲህ አለ። በዚህ ጊዜ የመላእክት ከተማ ተረበሸ እና የመላእክት አለቃ ቅዱስ ገብርኤል ሊቀ መላእክት በዛን ጊዜ ያን የተረበሸ ከተማ አጽናናው ይላል። ወኃይሎሙ መላከ ሰላም ዘስሙ ገብርኤል፣ የሰላም መልአክ የተባለው ገብርኤል በያለህበት እርጋ ምን ብሎ ነው ያወጀው አዋጁን? ንቁም በበህላዌነ እስከ ንረክቦ ለአምላክነ። እንግዲህ ሃይማኖት በመጀመሪያ በመላእክት ነው የተሰበከችው። የመጀመሪያውም የሰማይ ሰባኪ ቅዱስ ገብርኤል ነው ማለት ነው። በምድርም ቢሆን አዲስ ኪዳን ይዞ የመጣ እሱ ነው። ጸዋሪ ዜና የመጀመሪያውን አዲሱን ዜና ይዞ የመጣ እሱ ነው፣ ወደ ድንግል ማለት ነው። ቅድም እንደሰማችሁት የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በሰማይም የመጀመሪያው ሰባኪ ቅዱስ ገብርኤል። እንግዲህ ረብሻ ነገር በሰማይም ተጀምሯል ማለት ነው። በዛ ጊዜ ምንድነው ያለው? በያለንበት እንቁም፣ በየእምነታችን ንጽና ይላል። በየእምነታችን ንጽና። በዚህ የተነሳ እግዚአብሔርን ውለታውን አስቦ ወደ ድንግል ማርያም ልኮታል ማለት ነው። ልኮታል ሄደ እሷን አብስር ብሎ ያን ጊዜ ነው ገና በዚህ በረብሻ ወቅት በመላኩ ክንፍ ላይ እግዚአብሔር ሁር አብስራ ለወለተ ሐና የሚል ተጽፎ በክንፉ ላይ ተገኝቷል። ሄድና ያና ልጅ አብስራ ገና ዘመኑ ሳይደርስ ሳትወለድ ማለት ነው። ይሄንን ስላደረገ እንደ ውለታ ቆጥሮለት እግዚአብሔር ማለት ነው። እና አረጋጋቸው። ያው እንዳልኳችሁ ከሱ ከዲያብሎስ ጋር ይወደቋሉ፣ በአየር ላይ የሚቀሩ አሉ። ይሄንን ቦታ የሚተካው ስለሚያስፈልግ ቅዱስ ሚካኤል ነው በዚህ የተተካው ማለት ነው። የመላእክት አለቃ ሆኖ የተሾመ እሱ ማለት ነው። የመላእክት አለቃ ቅዱስ ሚካኤል ሆነ። ያኛው እንግዲህ ቅዱስ ሚካኤል በትሕትናው ነው ይህን ክብር ያገኘው። እስመ በትሕትና
ረከበ ልዕልና ይለዋል ቅዱስ ሚካኤል። ትሑት መሆን ከፍ ያደርጋል። ተደጋግሞ እንደተጻፈው ማለት ነው። ያ ትዕቢተኛው ወደቀ፣ እና በዚህ ቦታ በዚህ የተነሳ የመላእክት አለቃነት ስፍራውን ቅዱስ ሚካኤል ያዘ ማለት ነው። ቅዱስ ሚካኤል ሩሩ ነው። መቼም ርኅራኄው ከእግዚአብሔር ከፈጠራቸው እግዚአብሔር እንግዲህ የፈጠረው ፍጥረት ብዙ አንድ እየተባለ 22 ስነ ፍጥረት ነው የፈጠረው እግዚአብሔር። ብዙ አንድ እየተባለ ነው ተቆጥሮ አያልቅም ማለት ነው። እኛ ቆጥረን አንዘልቀው። እግዚአብሔር የፈጠረው ከፍጥረት መካከል በርኅራኄ ከድንግል ማርያም በስተቀር የሚመስለው የሌለ ቅዱስ ሚካኤል አልቦ ዘይትማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ እህትከ ማርያም ድንግል ይለዋል ደራሲ። ከእህትህ እመቤታችን የመላእክት እህት ትባላለች። ከመላእክት መካከል ከእህትህ ከድንግል ማርያም በስተቀር አንተ በርኅራኄ የሚመስል የለም። ቅዱስ ሚካኤል ለሰው አይደለም ለእንስሳት ሁሉ ያዝናል። ሚካኤል ይስዕብ ለእንስሳት ሳይለ ሚካኤል ለእንስሳት ሳር እንዲበሉ ይለምናል። ያን ሳር እንዲበሉ ለአዕዋፉ፣ ለአራዊቱ፣ ለሁሉም ይለምን። ደግ መልአክ ነው ቅዱስ ሚካኤል። ደግ መልአክ ርኅራኄው ስፍር ቁጥር የለውም እና ይህንን ቦታ ያዘ። እንግዲህ ሚካኤል ማለት የስሙ ትርጉም ግብሩን ይገልጻል። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ሚካኤል ብሂል መኑ ከመ አምላክ ማለት ነው። ሚካኤል ማለት ማን እንደ እግዚአብሔር፣ ማንም የለም እንደ እግዚአብሔር፣ ማንም የለም እንደ እግዚአብሔር ርኅሩኅ፣ እንደ እግዚአብሔር ደግ የለም። የእግዚአብሔር ስም ገጣዮች ስም ሲወጣ እንደዚህ ግብርን ይገልጻል ማለት ነው። ግብር ይገልጻል። አንዳንዴ ወላጆቻችን ሲጫወቱ ዝም ብሎ አይደለም። እነሱ በነበሩበት ዘመን የነበረውን ሁኔታ እግዚአብሔር ያደረገላቸው አስበው ነው የሚያወጡ። ስሙ ወደ ስራው ይመራዋል ይባላል። ይመርሮ ስሙ ሀበ ግብሩ። ስም ማለት ወደ ሰውየው ታሪክ ጠቋሚ ነው ማለት ጠቋሚ ነው። እኛ እናውቅም እንጂ ያወጡት ወላጆቻችን ያውቃል። ሚካኤል የሚለው ስም ደግነቱ ይናገራል። መኑ ከመ አምላክ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ያለ ወመኑ መሐሪ ዘከማከ ይለዋል አምላካችን ቅዱስ ያሬድ እግዚአብሔር በእጁ መኑ ከማከ እግዚኦ አምላክ ኃያላን መኑ ከማከ በመዝሙር 88 ላይ የኃያላን አምላክ እግዚአብሔር ሆይ እንዳንተ ያለ ገናና እንዳንተ ያለ ይቅር ባይ ሁሌ የማትቆጣ ይቀስፎት ነው ወይ ማዕዘን ነው እግዚአብሔር። ሁሌ የማይቆጣ ሁሌ የማይቀስፍ ሁሌ በደል የማይጠባበቅ ነው እግዚአብሔር። እመሳቂያት ውስጥ አቀል ዞ መልቀው ኃጢአት ብትቆጥር አሁን እኛ በየደቂቃው የምንሰራው ቢቆጥርብን እዚህ መቆም አንችልም። ቸርነቱ ምንም ነገር ብናደርግ ከእግዚአብሔር ምሕረት በታች በእኛ ስራ አይደለም የምንለው። በእኛ ስራ በእኛ ተግባር ብዙ ስለጸለይ ብዙ ስለገባን አይደለም። መጸለይ አያስፈልግም ማለት ሳይሆን የእግዚአብሔር ቸርነት ካልተጨመረበት አይሆንም። እና አንድ ባህታዊ በበረሃ ይኖር ነበርና በጣም የጸለየ ያልተገለጠ እንደ ቸርነት የልስጥህ እንደ ስራ እንደ ቸርነትማ ለሰብአ ዓለም ነው እንጂ ለእኔ እንደ ስራ እንጂ ይናክባል እና እንደ ስራ ከሆነማ ብሎ እግዚአብሔር ከገነት ሳይርቅ ብዙ ወደ ፊት ለፊት እያለ እንዲጎመሽ እዛ አስቀመጠ። አሁን አለቀሰ ጸለየ። አሁን ቸርነት እና እንደ ቸርነት ነው የምንኖረው ክርስቲያኖች። ምንም ነው ያለ እግዚአብሔር ቸርነት የእኛ ስራ የእኛ ድካም ምንም አቅም የለውም ማለት እና እንደ እግዚአብሔር ያለ ደግሞ ይቅር ባይ የለም። እንደ አምላካችን ያለ መሐሪ የለም። ሚካኤል የሚለው ስም የእግዚአብሔርን ክብር የሚገልጽ ነው። ክርስቲያን የሚለው ስም የክርስቶስ ማለት ነው። ክርስቶስን የሚሰብክ ክርስቶስን የሚከተል የክርስቶስ የሆነ ማለት ነው። ስማችንም እኮ እሱን የሚገልጽ ነው ማለት ነው። ስለዚህ የክርስቲያን ተግባሩ፣ ስራው፣ ስሙ
አምላኩን የሚያስመሰግን ይሆናል። ጌታችን በወንጌል እንደተናገረው ብርሃናችሁ በሰው ፊት ይብራ በሰማይ ያለውን አባታችሁ እንዲያመሰግኑት ያለ እኛ መልካም ስንሆን ደግ ስንሰራ እነዚህ ምንድን ናቸው? ክርስቲያኖች የእነዚህ አምላክ ይክበር ይመስገን እንባላለን። መልካም ልጅ ወለደ ሰው እንደሚመሰገነው ማለት ነው። ጎበዝ ልጅ የተማረ ሰው በትምህርቱ ጠንካራ፣ በሰው ጠንካራ፣ በማህበረሰቡ ዘንድ ተወዳጅ፣ በጣም ተፈቃሪ ልጅ ያለው ሰው ይመሰገናል። የማን ነው ልጅ? እሱን የወለደ የተባረከ ይባላል። አባትየውን ሳያውቁት ልጁን ያውቁታል። ወደ ክርስትናው ያልመጡ በእኛ ደግነት በእኛ መልካምነት ይመጣሉ እና ሚካኤል የሚለው ይህንን ነው የሚገልጸው። እንግዲህ ቅዱስ ሚካኤል ወር በገባ በ28 የአማኑኤል ቀን ማለት ነው። ወር በገባ በ28 ሱባኤ ይገባል በየወሩ ሁሌ ማለት ነው። ይገባል ለእኛ ለመጸለይ ማለት ነው። በአስርቱ አርባዕቱ ትልልና ከሰዓለነ ሚካኤል ይባላል። ቅዱስ ሚካኤል ወይ በ14ቱ ልመናዎች ከእስራኤል መውጣት ጋር የተያዘ ታሪክ ቢኖረው በየወሩ ቅዱስ ሚካኤል በ28 ገብቶ በ12 ነው መልስ ይዞ የሚመጣው። እግዚአብሔር ይህን ዓለም ልቀቀው ነው፣ አጥፍቷል፣ በድሏል፣ በፊቴ የቆሸሸ ነገር አድርጓል ሲለው እንደገና ሱባኤ ይገባል። ቅዱስ ሚካኤል እኔ መዓት ይዤ አልሄድም ነው፣ እኔ ለሕዝብ ይዤ የምሄደው ምሕረት ነው። ይቅር በል አንተ፣ ሕዝብህን ማር፣ ራራ፣ እዘን። ያንተ እነሱ ምንም ናቸው፣ ባዶ ናቸው፣ ስጋ አሳስቷቸው ነው፣ ደካማ ተፈጥሯቸው ደካማ ስለሆነ ክፉ ነገር ይዞ አይመጣም። ቅዱስ ሚካኤል በሌላ የተለየ መልአክ ለእሱ ሁሌም መልኩን መጸለይ ኦ ሚካኤል ኦ መተንብ ካህናት ሰመይ ጾራፊ ዘሩሳ ለሩሶ ዘሩ ላሉ ከታላላቆቹ ታላቅ ከተመረጡት ምርጥ የሆንከው የአምላክ ባለሟል ቅዱስ ሚካኤል ሆይ ለምንልን ጸልይልን ማለት ይገባል። ከክፎች አድነን በከመ አድኀንከ ሶስና ከነዛ ክፎች እንዳደርጋል እኛንም አድነን። ያው ታውቃላችሁ ሶስና ታሪክ በጣም በእግዚአብሔር ፊትም በሰው ፊትም የከበረች ደግ ሴት ነበረች። ሕዝቡን እናስተምራለን ባሏም በጣም የተከበረ በዘመዱ በነገዱ በሁሉ የተከበረ ኢዮአቄም የሚባል ደግ ባል ያገባች እሷም የተመረጠች ለሃይማኖቷ ቀናተኛ ሴት ነበረች እና ከዕለታት በአንድ ቀን ላባ ለቧት ገላዋን ለመታጠብ ወደ አትክልት ቦታ ገባች ይላል። በዛ ስትገባ ሁለት ሐሰተኞች መምህራን ነበሩ። መልኳን እያዩ በሐሰ ዝሙት የተነደፉ ማለት ነው። ሁሌ ይፈልጓታል፣ ሁሌ ይመኟታል። በውበቷ በጣም ተማርከው ሁልጊዜ በውስጣቸው የኃጢአት ጽንስ ጸንሰዋል። ነገሮች ግን አልተመቻቹላቸው። ሁለቱም አይነጋገሩም። ምሳ ሰዓት ሲደርስ ሁለቱም ተሸዋውለው ሂድ ያንተን በቃ ወደዚህ የሚሄዱ ተባብለው ሲሄዱ ሶስና ወደምትመጣበት ቦታ ሳይቀጣጠሩ ተገናኙ። ሶስና መጣች። ሰዓቱ ደርሷል። ገነጥሮቿ ነበሩ፣ አሽከሮቿ ማለት ነው። እነሱ ከሻወር በኋላ የባለስልጣን ሚስት እንደመሆኗ የምቀባባው ቅባቶች አምጡልኝ ብላ ላከቻቸው። በዚህ ሰዓት እነዛ ክፎች መምህራኖች፣ ሐሰተኞች፣ የኃጢአት ባሪያዎች ሶስናን አስገድደን ጥቃት እናደርስባታለን ሲሉ ሶስና ይህን ድርጊት ተቃወመች። አይ እምቢ ካልሽማ ግዳጃችንን ፈጽሚልን፣ እምቢ ካልሽ በዝሙት ከሰው ጋር ገኘናት ብለን እንከስሻለን። ተሰሚ ነበሩ፣ በወቅቱ ተሰሚ ነበሩ። በህዝቡ ዘንድ ታማኝነት ነበራቸው። በልብስ ተሸፍነው ማለት እሺ ብትይን ይሻልሻል አሏት። እሷ ምን አለች? እምቢ ብል በእሞታለሁ። ይገርምኛል። ሰዎች በድንጋይ ይናገራሉ ለህዝቡ። ህዝቡ ተሰብስቦ እንደ ዛሬው አይደለም። ዛሬ ቁርአን ካህናት ሌላ ቀናችን እናገራለን። ግልግል እኮ ነው።
ልጅ ቃል ኪዳን አዲስ ኪዳን እኮ የምህረት ዘመን እኮ ያለበት ነው እኮ እንደዛ አይደለም። የብሉይ ዘመን ስታዩት በጣም ከባድ ህጉ ጠንባራ ውል የሆነ የማያድን ማለት ጥርሱን የመጣ ሰው ጥርሱ ነበር የሚረግፈው። የኦሪቱ ህግ ይሄ ነው። ዓይን የመጣ ሰው ዓይኑ ይጠፋል። እንደዛ ህጉ ፍርዱ እንደዛው። በአዲስ ኪዳን የለም። በዝሙት ስትሳስር የተገኘ ሴት በድንጋይ ተወግራ በሳት ተቃጥላ መገደል ነበር የነበረው ህጉ። እነዚህ ደግሞ በጣም በቤተ መንግስቱ ታዋቂ ናቸው፣ በህዝብ ታዋቂ ናቸው። ያሉት ይሰማል። ያምን አሰበች በዚህ ምክንያት ሞታል። ባደርገው በፈጣሪ ፊት እበድላለሁ አለች። ስለዚህ በሰው ፊት ተዋርጄ ሞቼ በሱ ፊት ፍቅር ይሻለኛል። እነዚህ ሐሰት መምህራን ሐሰተኞች ከአባታቸው ከዲያብሎስ ሐሰትን አመንጭተው እንዳለችው በህዝቡ ፊት አሳጧት። አባትናቱ ተሰበሰቡ። ባሏን መጣ። ታላቅ ባለስልጣን ነው። ዘመዶቿን መጡ። ሁሉም ተሰበሰበ። በደግነቷ እንግዳ ለመቀበሏ ሰው በማክበሯ የታወቀች ናት። ሱስን የታወቀች ናት። በሰፈሩ በምንድነው እንደምታውቁ ነው። ዛሬ ምናምን ሰው ተንቀጠላችሁ ፎቶዎቹን አድርጎ በቃ ባየር ላይ አሁን ዛሬ ሐሰት ዘመን የሰው ስም የሚጠፋበት ወንበዴዎች፣ ሐሰተኞች ስም አጥፍተው ተሳድበው ገንዘብ የሚያገኙበት ክፉ ዘመን ነው። የወንድምን በደል የወንድምን ኃጢአት በአደባባይ ማስጣት እንደ ጽድቅ ሆኑ። ራሳቸው ሰርተው ራሳቸው አሰናክለው ራሳቸው የኃጢአት ተባባሪ ሆነው ገፋፍተው እንደገና ደግሞ ከሳሽ ሆኗል። የክፉ ዘመን ነው። የክፉ ዘመን እግዚአብሔር በምሕረቱ ሰው ያሳልፋል እንጂ ከባድ ነው። አሁን ዘመን ውስጥ ጊዜው ሰለጠነ እንላለን ለክፋት ነው ያለ። በዚህ ጊዜ ሶስና ቀረበች። ህዝቡ ተሰበሰበ። እነዛ መምህራን ቃላቸው ሰጡ። ይቺ የተከበረች ባለስልጣን ሚስት ዘመዶቿም የተከበሩ እነሆ አዋረደችን፣ አንተንም አዋረደች፣ እኛንም አዋረደች፣ አንገታችን አስደፋች። እነሆ ከአንድ ጎረምሳ ጋር ስትሰስት ስትዘሙት አገኘናት። ሰውየው እሱን ልንይዘው ስንል ሮጣ መለጠና ነገሩን አሰባክተው ያቀረቡት። የእኛ ህዝብ ደግሞ ታውቃላችሁ፣ የእኛ ህዝብ ለዛ በቃ አንድ ሰው ተነስቶ እከሌ እኮ ቅዱስ ነው ካለ ያጨበጭብላችሁ። በዛው ደቂቃ ያው ሰው ደግሞ ተቀይሮ ውሸቴን ነው እርኩስ ነው በዛው ደቂቃ ተመልሶ ደግሞ ይከሳቸዋል። ለምን አይሉ ለምን አመሰገነው የሰውዬ ለምን እንደገና ለቀው አይሉ አይል ባይሉ ወጣ የሚያሳዝን ዘመን ነው። የትኛው ማለት ነው የሚደረው የትኛው ማለት ያ ግማሹ ያቀረቡት ሁሉ እያለ በራሱ እየጠፋ በእሷ ላይ እየፈረደ በእሷ ላይ ፍርደ ገምድሉን እያስቀመጠ ወጣ። ልክ ጉባኤ ሊበተን ሲል ነቢዩ ዳንኤል እኔ ከዚህ ሴትዮ ደም ንጹሕ ነኝ ያለ ሕፃን ነበረ። ሚካያስ እንዲያክል በነሳ ወጣት ሕፃን ነው ገና ሕፃን ነው። እኔ ከዚህ ህዝብ ደም ንጹሕ ነኝ። ህዝቡ ደግሞ ተመለሰ። ምን እያለ ምንድን ነው የምትለው? የእስራኤል ወገኖች ሳትመረምሩ ትፈርዳላችሁን? እነሱ ሰዎች ስለተናገሩ ብቻ ዝም ብላችሁ ትሰማላችሁ? ፍርዱን ሳትመረምሩ ማለት እንደገና ጉባኤው ተመለሰ። ሽማግሌዎቹ ይጠራ ልጅ እግዚአብሔር መንፈስ ቅዱስ ያድርበት አይቀርም እንጥራው ሲያሉና ተሩ በስመኪያ ካለሃቀ እግዚአብሔር አንተ ከፍ አድርጓል። እኛ ሽማግሌዎች ግን አንተ ግን ልጅ ነህ። ግን ከአንተ የተገኘው ከትልቆች በላይ የሚገኝ እውቀት ነው፣ ሃይማኖት ነው፣ እውነት የተገኘ ማለትና መካከላቸው አስቀምጡት። ፈራጆቹ ጠይቃቸዋል። እሺ ጠይቃቸዋል። ለየብቻ አራርቁልኝ አለላ ለየብቻ አደርጉልኝ ያራርቋቸዋል እንዳይባከሉ አንዱ ጠራውና እሺ ጥሩ ነው ሶስና በዝሙት ስትሰስት ስትበድል አገኘናት ብላችኋል። እምን ዛፍ ስር አገኘሃት? እኮክ ዛፍ ስር
ይሄዳለው ለብቻው ጸጋ እንዳይገናኝ እንዳይነገው ተገናኝ። ያኛው መጣ ለምን ዛፍ ስራ ሮማንስ ዛፍ ስራ እንደው በድርሳነ ሚካኤል ይላል ከነዚህ ሆነ ነገር ሁሉ ዝርዝር ይላል። የዛሬ ቅዱስ ሚካኤል ሶስት ነገርና ነሐሴ ድርሳን ላይ ነገራችሁ እንደዚህ የተመታተነ ከሆነ እግዚአብሔር እንዳከመ ሰንጥቃችሁ ነው ጸልይባችሁ ብሎ ተሰንጥቀው ሞቱ። በዚህ ጊዜ በብዙ ዘንድ ተዋረዱ፣ ሐሰት እንደሆነ ታወቀ። እሷን ለመግደል አስበው እነሱ ሞቱ። እግዚአብሔር ከታመንነት ይሄ መልአክ ያዳናል በመድኃኒት ተነስቶ ሄዶ ሶስናን ያዳንካት አንተ ይላል እና ምንድን ያለው ነቢዩ ምን አለ? በዛ ዘመን ስለ ሕዝብ ልጆች የሚቆመው ታላቅ ሚካኤል ይነሳል። ሚካኤል ያልተነሳበት ዘመን መጋቤ ብሉይ ይባላል። በብሉይ ኪዳን እስራኤልን ከግብፅ እየመራ ያወጣ መልአክ እየወጣ መልአክ እግዚአብሔር በሚፈሩ ዙሪያዎች የሚከት መልአክ የታየ መልአክ እግዚአብሔር ሁሉ ሁለት የፈርሁ ወያድኅኖሙ እግዚአብሔር በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይከትማል እንደታለ ማለት ነው። ለማዳን መልአክ እግዚአብሔር ወያድኅኖሙ ያድናቸዋል። ማዳን እግዚአብሔር የእግዚአብሔር ማዳን የባህሪው ነው። የመላእክት ማዳን ደግሞ የማማላጅ ነው። በማማላጅ ይቅር በላቸው ነው። ጠይቀው እሱን አስፈቅደው እሱን አስፈቅደው ትናንትና ስናነብ በኦሪቱ ላይ ምንድን ነው የሚለው? በእግዚአብሔር በባህሪው በሙሴ ማመኑ ይላል። ምን ማለት ነው? እኩል ነው ደረጃቸው ማለት ነው አይደል? አሁን ሰው ቅዱሳንን እንደው ጥላቻ ስላለበት አንደኛ እንኳን ቅዱሳንን ሰው ወንድሙን ጠልቶ የእግዚአብሔር መንግስት አይወርስም። ልቡላችሁ ሰው ወንድሙን ጠልቶ የእግዚአብሔር መንግስት አይወርስም። ከእግዚአብሔር ጋር ለመኖራችን ትልቁ ትእዛዝ ወይም ትልቁ የሚያስፈልገን ወንድም ነው። እንኳን ቅዱሳን ማለት ነው። እንኳን ቅዱሳን ሰው ግን በውስጡ ክፋት ስለሞላበት የእግዚአብሔር ምርጦችንም ይቃወማል፣ ይከሳል ማለት ነው። ይከሳል ከቃሉ ውጭ ማለት ነው። ከሜዳ አንስቶት ዝም ብሎ ቃሉ አይልም ማለት ነው። ቃሉ አይልም። ቃሉ በምንም ደረጃ ኦሪት ዘጸአት ምዕራፍ 14 ቁጥር 31 መጨረሻ ማለት ነው። በእግዚአብሔር በባሪያው በሙሴ ማመኑ ይላል። ምን ማለት ነው? ሙሴ እግዚአብሔር አገልጋይ እንደሆነ ለእግዚአብሔር ምርጥ እንደሆነ አመኑ ነው። እግዚአብሔር ደግሞ እግዚአብሔር ይሄን ነው እንጂ እኩል አድርጓችሁ ማለት ነው። አያችሁ፣ በእግዚአብሔር የእግዚአብሔር መልአክ ያድናቸዋል ማለት እግዚአብሔር ስፍራውን ለቀቀ ማለት ነው። ማዳን ከሱ ነው የሚወጣው። እነሱ ተልከው የእግዚአብሔር ጉዳይ አስፈጻሚ ናቸው። ጉዳይ አስፈጻሚ በየደረጃው ማለት ነው። ለምሳሌ ፕሬዚዳንቷ ሁሉ ሰውሳቸው ጋር ነው ቤቶችን ያገኘው የከተማው ከንቲባ ከዚያ የክፍለ ከተማ ከዚያ የቀበሌ ሁሉ ደረጃ ነው ማለት ነው። ስለዚህ መላእክት አዳኑ ማለት እግዚአብሔር አዳነ ማለት እግዚአብሔር አዳነ ነው። ይልካቸዋል፣ እግዚአብሔር ይልካቸዋል፣ ይፋጠናል። ምንድነው ቅዱስ ዳዊት የሚለው? ዘየረስዮሙ ለመላእክቱ መንፈሰ ወለእንዴትናት ወለደ እሳት በመዝሙር 102 ላይ መላእክቶቹን መንፈስ ያደርጋቸዋል ለነደ እሳት ለትንታግ ናቸው። በጣም ጠቃሚ ናቸው። መላእክት የተፈጠሩት ከእሳት ከነፋስ ነው የሚለዋል አይደለም። መላእክት የተፈጠሩት ከግብር አምላካዊ ከብርሃን አምላካዊ ከእሳትና ከነፋስማ ከተፈጠሩ ጋር እሳቱን ውሃ ያጠፋዋል፣ ነፋሱንም ቤት ይከለክለዋል። መላእክት ግን በተዘጋ በር ወደ ቅዱስ ጴጥሮስ እንደሄደው መልአኩ ማለት ነው። ቅዱስ ሚካኤል ሄዶ ጴጥሮስ ተነሳ፣ ጫማን ተጫማለ፣ በሩ ተዘግቷል። እንደተዘጋ ነው ምንም በሩ ሳይከፈት መላእክት እንደዛ ረቂቅ ናቸው። ለምሳሌ በዛ ዓለም ካሉ ነገሮች የሚረቀው ነፋስ ነው። ነፋስ ይረቃል። ከነፋስ መላእክት ነፍስ ትረቃለች። ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ ሥላሴ ይረቃሉ። ርቀት እንደዚህ ነው። ርቀት ማለት
የተፈጠሩት ብርሃን አምላካዊ፣ ግብር አምላካዊ፣ ከአምላካዊ ብርሃን ከአምላካዊ ስራ እሱ ባወቀ ይፈጠራል። ለምንድን ነው መላይ እሳትና ነፋስ ያላቸው ይባል? ስለ ፈጣንነታቸው ማለት ነው። አሁን በዛ ዓለም ስንኖር ምግባችን ለማብሰል እንደ እሳት የሚጠቅመን ፈጣን ነገር የለም። ፈጣን ምግባችን ነፋስም ምርቱን ከገለባ ለመለየት ፈጣን ነው ማለት ነው። በዚህ ዓለም ካሉ ነገሮች ሁለቱ በጣም ፈጣን እነዛ ለተልእኮ ፈጣን ናቸው ማለት ነው። ለተልእኮ ፈጣን ናቸው እና ቅዱስ ሚካኤል በጣም ፈጣን ነው። ስንጠራው እየበረረ ነው ወደኛ የሚመጣ እየፈጠነ ነው የሚመጣ። ለዚህ መያዝ እሱ ጋራ መጣበቅ ለፈጣሪ ቅርብ ይሆናል። ሥላሴ ፊት ቆሞ የሚጸልይ ኢሳይያስ እንዳለው ከመላእክት አንዱ ተራቀልኝ ይላል። ተራቀልኝ ይልቃል ወደኛ የሚመጡ ናቸው። የእኛን ጸሎት ወደ እግዚአብሔር ያሳርጋል። በወንጌለ ዮሐንስ ምዕራፍ 1 ቁጥር 43 ላይ የተጻፈው እነሆ ከዛሬ ጀምሮ ሰማያት ይከፈታሉ፣ መላእክት ሲወርዱ ታያለህ አለው። መላእክት የእኛን ልመና ይዘው ወደ ሰማይ ይወጣሉ። ከእግዚአብሔር ምሕረት ደግሞ ይዘው ይመጣሉ። ልክ መልአኩ ቅዱስ ገብርኤል ዘካርያስ ሆይ ጸሎትና ልመና ተሰምቶልሃል፣ መላእክት አያረጁ። ትናንትና ዘካርያስ ጋር ያሉ የሚያቀልዘው ወለተ ማርያም ገብረ ማርያም ጸሎት ተሰምቷል ይላል ቅዱስ ሚካኤል። ሉቃስ ወንጌል ምዕራፍ 1 ቁጥር 6 ጀምሮ ስታነቡ ሚካኤል አይደለም ዘካርያስ ሆይ ጸሎቱ ተሰምቷል፣ በጣም ይገርማል። ልመና ተሰምቷል። መልአኩ ነው እንዲያሉ ሚስት ኤልሳቤጥ ወንድልጅ ትጸንስልሃለች። ከዚህ በላይ ምን ያደርጋል? እንደዚህ ነው ይመጣል። የእኛን ይህን ጸሎት ይዘው ይወጣል ወደ ሥላሴ። ከሥላሴ ደግሞ ምሕረት ይዘው ይመጣል እና የሕግ መልአክ በየወሩ ድርሳኑ መድገም መልኩ መድገም ጸሎት ይገባልና በዛን ጊዜ ያለው በቀራሩ ጊዜ ማለት ነው። በዛን ጊዜ በዳንኤል ጊዜ ተነሳ። እኔም መጣው እናንተ መጣው ማንም መጣው ይነሳል። የሚቆመው ማለት የሚያማልደው ማለት ሌላ ማለት ለሰው ወይ ልጆ የሚቆመው ማለት መቆም ማለት መለመን መጸለይ ማለት። ለምሳሌ ቅዱስ ገብርኤል ምንድን ያለው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት ነው ማለት ነው። እግዚአብሔር ፊት ክትሩ መቆም ነው የምለምነው የምጸልየው ማለት ነው። ለኛ ለሰው ልጆች ጠበቃ ያው ጠበቃ ነው ጨርሰው ጠበቃ ነው መላእክት ገንዘብ የለም ይሄና ማቁሱኝ መዛጋብ ይገኝ ዛሬ እናንተ ኬዛቸው አይባላሽ እንጂ ፍርድ ቤት ችግር ካለባቸው ጠበቃዎች እየተመካከሩ አንተ የበልያው የገንዘብ መሰብሰቢያ ነው። መላእክት ያለምንም ድካም ያለምንም ገንዘብ ከእነሱ የሚፈልጉ ምንድን ነው? በአምላካቸው ማመን፣ በላካቸው ማመን። ከእግዚአብሔር ነው የተላክነው ሲሉ ማመን ይገባል። ከእግዚአብሔር ነው የተላክነው ብለው ሲናገሩ ካላመኑ ግን ድዳ ይሆናል። ዘካርያስ ተናገረ፣ እኔ ከእግዚአብሔር ነው የመጣሁት አለ። ኧረ ተልኬ ነው አላመነም። ነገር እውነት እስኪሆን ድረስ ድዳ ይሆናል። ወዲያው ዘካርያስ ድዳው ነው። ዛሬ ስንቶች ድዳ ሆነዋል። የጽድቅ ድዳ፣ የመልካም ነገር ድዳ፣ ካንደበታቸው መልካም የማይወጣ ክፉ ሰው መልካም ሰው መልካምን ከልቡናው ያወጣታል ይላል። ክፉን የሚተፉ ምንድን ነው? ተረግመዋል። በመላእክት ተረግመዋል። ስለዚህ ሚካኤል ለእኛ የሚነሳ ሚካኤል ለሁሉ የሚነሳ ለሕፃናቱ ይነሳ፣ እንዳልኳቸው ለእንስሳቱ፣ ለአራዊቱ፣ ለሁሉ ይነሳል። ያዕቆብ እንዳለ እግዚአብሔር መልአኩን በፊት የላከ እንዳለ ይልካል በፊታችን በጉዟችን ሁሉ ማለት ነው እና ለእኛ እንደ ሰው እግዚአብሔር ያከበረው ፍጥረት የለም። ቅድም እንዳልኳቸው ለእያንዳንዳችን ሁለት ጠባቂ መላእክት አሉ። ሁለት ጠባቂ መላእክቶች አሉ። አንዱ የቀን ነው፣ አንዱ የሌሊት። አሁን ሞት እንደሚመጣ ይታወቃል። ከእግዚአብሔር የሚያስጠብቀን በማይደክሙት መላእክት ነው። ሌሊት አባሎችን ሲጠብቀን እናያለን። የሌሊቱ ሲጠብቅ ያለና ጠዋት ነው እነግ ላይ ሽፍት ያደርጋሉ። ያኛው ሲወጣ አየር ላይ ይገናኛሉ። ላይ አየር ላይ ይገናኛሉ። እንዴት ወራደረ ይለዋል። መልካም ሲሰራ ነው ያደረው፣ ሲጸልይ ነው ያደረው ይለዋል። ደስ ብሎት ቀርቦ ሲጠብቀው ይውላል ማለት ነው።
ያ ደግሞ ሲጠብቅ ይውልና ማታ አየር ላይ ይገናኛሉ። ሲወጣ እንዴት ነው ዋለ ይለዋል። መልካም ሲሰራ፣ ሲያስቀድስ፣ ሲጸልይ፣ ሲማር፣ ሲዘምር ነው የዋለው። ደስ ብሎ ሲጠብቀው መጥቶ ያውቃል። ያልሆነ ሆነ ግን ጌታው ይሁን ይሄንን እንደው ወስደው ከብት እንኳን ብታስጠብቀው ይሻላል እንጂ ያዝኑበታል። አክሲማሩ ሲባሉ ታማ ለእንደዛው ነው ይጠብቁናል። በዚህ ጊዜ ግን ሽፍት የሚያደርጉት ጠዋትና ሰርክ ነው። በቀን 7 ጊዜ እንጸልያለን አለ። የጠዋቱና የማታው ጸሎት ቤተ ክርስቲያን ይሁን ብለዋል አባቶቻችን። ለምን እነሱ ሽፍት ሲያደርጉ በመሃል ወንበዴው ሰይጣን እንዳይገባ ማለት እንዳይነጥል ጥላታችን እንዳይወስድ ማለት። ቤተ ክርስቲያን ስንመጣ ደግሞ እንደ ቅጠል ረግፈው እንደ ሻሽ ተረግፈው ቤተ ክርስቲያን የሚጠብቁ ብዙ መላእክት አሉ። ዋው ሁሉ ተሰራዊት መላእክት ለሌላ አክሙ እኛ ምናውቃቸው ሚካኤል ገብርኤል ነው እንጂ እሱን የሚላላቁ ሰው ቁጥር የለም። የእነዚህ ሁሉ ስራ ምንድን ነው? እኛን የእግዚአብሔር በጎች መጠበቅ ነው። ለዚህ ከሚነሳልን ሊቆምልና ትላንት እንደቆመልን ዛሬ ሊቆምልን፣ ሀገራችን ሰላም ያድርግልን፣ ሱሪያችን በሰላም ያስፈጽመን። ነገ ደግሞ ታወቅ ነው የነገ ሰው ይበለን። እመቤታችን በቃል ኪዳኗ ተጠብቀን በሰላም እግዚአብሔር እሺ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የታላቁን የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርልን። አባታችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አርዝሞ ሕዝበ ክርስቲያን ሁሉ የሚጠቀምባቸው አባት ያድርግልን። በጣም ደስ የሚል ነው። የታላቁን መልአክ የቅዱስ ሚካኤልን ታሪኩን፣ አማላጅነቱን ለሰው ልጆች እንዴት ያለ ጠባቂ መሆኑን ሁላችንም ተምረናል። የተማርነውን በልቦናችን እግዚአብሔር ያሳድርልን። እሺ አጣሪ ያለች መዝሙር ነው የምንዘምር። ያው የቅዱስ ሚካኤል በጣም ብዙ መዝሙሮች አሉ፣ ግን ያው በሌላ ጊዜ እንዘምረዋለን። አሁን አጭር አይኖ ዘርግ ሚካኤል የሚለውን መዝሙር እንዘምራለን ማለት ነው። አይኖ ዘርግ ልብሱ ዘመብረቅ አይኖ በሁላችን ላይ ይደርልን።
በጣም ከምናከብራቸው ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጸበት ዕለት ስለሆነ ማህሌት ይኖራልን፣ ቅዳሴም ይኖራል። ሌላው ደግሞ የሰርክ ጸሎትም እንደተለመደው አለ። ታላቅ ከዘጠኙ ትላልቅ በዓል ከሚባሉት ውስጥ አንዱ ትልቁ በዓላችን ስለሆነ ሁላችሁም ቤተክርስቲያናችን ቅዳሴ ያላት ደብረ ታቦርን እናከብራለን ብላችሁ ሰዎችን እንድትጋብዙ በቤተክርስቲያን ስም ግብዣችን እናቀርባለን ማለት ነው። የቤተክርስቲያን ግብዣ ለሁሉም መናገር አለባችሁ። ማህሌት የሚጀመረው 9 ሰዓት ማህሌት ይጀመራል። ከማህሌት ቀጥሎ ደግሞ ወደ ቅዳሴው እንሄዳለን። ታላቅ በዓል ስለሆነ የምትችሉ ይህንን በዓል በረከት እንድታገኙ ሁላችሁ እንድትጋብዙ ለማለት ነው። ወደ አባታችን ያሰማልን፣ ማሪ ላይ ያሰማልን፣ የሰማነውን በልቦናችን ያሳድርልን፣ ሰላማዊ ሌሊት ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ ረድኤት ዘኩሉ ዝክር ማይሰራት ያት እግዚአብሔር ይፍታ።